ታውቃላችሁ? ለመጀመሪያ ጊዜ መካ ሲገባ ለመጀመሪያ ጊዜ ለበይክ አላሁመ ለበይክ ያለ ሰው ሲባል ሰምታችኋል? ጎግል አድርገው የቪርቢ ላይፍ ኢስላም ማሂር ሰርች አድርጉትና ታሪክ ሱማማ ኢብኑ ዑትባ የሚባል ታሪክ እና ሱማማ ኢብኑ ዑትባ የሚባለው ሰውዬ ማ ረአይና ይላሉ ዓረቦች ቀብለ ልኢስላም ቁርአን ሲመጣ ምን ሲመጣ በዓለም በህይወት ታሪክ ከመካ ሙሽሪኮች ውጭ ያለ ሰው ነቢዩ ሰለላሁ ዐለይሂ ወሰለምን ሳያይ እንደ ሱማማ ኢብኑ ዑትባ ነቢ ስ ሰለምን የሚጠራ ምድር ላይ አልነበረም። ሱማማ ኢብኑ ዑትባ ማለት የቁረይሽ ማህበረሰቦች አጠቃላይ ንግዳቸውን ሆነ የአረብ ማህበረሰብ አጠቃላይ የኢኮኖሚ አባት ተብሎ ይጠራል። ይሰማል ድምጼ? ቀይ አበራ ነው እና በሆነ ሸለቆማ አካባቢ ላይ የሚኖር የአንድ ጎሳ አሚር ነው በአረቦች ላይ እና ያ ጎሳ ምን አይነት ሰዎች እንደሆነ ታውቃላችሁ? የትኛውም ሰው በየትኛውም ምድር ሄደ በዛ ረክሳ ሳይረግጥ አይሄድም። ስለዚህ እያንዳንዱ ሰው ግብር ከፍሎ የሚሄደው ለሱማማ ነው ማለት ነው። ማን ነው የሚከፍለው? ማንም ሰው ምግብ የሚያገኘው ቁረይሾችም ሆነ አጠቃላይ ሙሽሪክ አልዓረቦች የሚያገኙት ምግብ የሚበሉትን የሚጠጡት የሚያገኙት ከሱማማ ነው እና ሱማማ ማዕቀብ ጣለብህ ማለት ትሞታለህ ማለት ነው። ምን ማለት ነው? ሰለም ስለዚህ የመዲና ሰዎች ላይ እንደዛ አይነት ማዕቀብ ሊጥል ሲል እኔ ነቢ ሰለላሁ ዐለይሂ ወሰለምን ገድዬ ለምን የዓረቢያን ምድር ሰላም አልሰጣቸውም አለ። ምን አለ? አላህ አላህ ሱማማን ገድዬ እንትን ነቢ ሰለምን ገድዬ ለምን የዚህን የዓረቢያ ምድር ሰላም አልሰጠውም አለ። ከዛ ይሄን ለማድረግ ደግሞ ዑምራ ማድረግ አለብኝ አለ። ያው ሙሽሪኮችም ዑምራ ያደርጋሉ። በነገራችን ላይ ዑምራ ያደርጋሉ፣ ሙሽሪኮችም ዑምራ ያደርጋሉ። እና ከዛ ሲሄድ በሆነ አጋጣሚ መዲና አካባቢ ዳርቻ ሲሄድ ሰሓቦች ያዙት። ግን ሱማማ መሆኑን አያውቁም። ያዙትና በአጋጣሚ አሰሩትን እና ወደ መዲና ይዘው ሄዱት። መዲና ይዘው ከሄዱት በኋላ በተምር ዛፍ ስር አሰሩት። ነቢ ስ ሰለም መጣና ይሄ ማን እንደሆነ ታውቃላችሁ? እንዲህ አለ። አይ አናውቅም። ይሄ እኮ ሱማማ ኢብኑ ዑትባ ይባላል። የኡማማ ማህበረሰብ አጠቃላይ አሚር ነው። በመላው ዓረቢያ ምድር የሚፈራ ሰው ነው። እንዴት ይዛችሁት መጣችሁት ሲባል ያዙት እና አሰሩት። ከዛ ሱማማ እንደዛ ሲያደርጉት ሱማማ ታስሯል። ምንም ሊያደርግ አይችልም። ምንም ካላደረገ ደግሞ ሙስሊሞች የፈለጉትን ሊያደርጉት ይችላሉ። ነቢ ሰለላሁ ዐለይሂ ወሰለም መጡና ነቢ ሰለም ከሚበሉት አበሉት። በጣም የሚገርማችሁ ነገር ልንገራቸው። ሊገላችሁ የመጣውን ሰው እናንተን ገድዬች ምድር ላይ ማዕቀብ አድርጌች ምድር ላይ ሰላም እሰጣታለሁ ብሎ የሚያስብ ሰው ኦፖርቹኒቲ አገኝታችሁ እሱን የመግደል እድሉን አግኝታችሁ እሱን የማሰር እድሉን አግኝታችሁ እናንተ ከምትበሉት ብር፣ እናንተ ከምትበሉት ምግብ፣ እናንተ ከምትጠጡት መጠጣት ነብዩ መሆን ይጠይቃል። ልንገራችሁ ዓለም ላይ ዋን ኦፍ ዘ ሞስት ኢንፍሉዌንሻል ፐርሰኖች አሉ። አሉ። እነሱና ዘበኞቻቸው አንድ ምግብ ነው የሚበሉት። መልሱን ለእናንተ ተዋለሁ። ያንን ማድረግ ነብዩ መሆን ይጠይቃል። እና ከሚበሉት ነበር የሚሰጡና ሰጡት። ሰላም አሉት። እስቲ ሰላም አይሰለም ነብዩ ሰለላሁ ዐለይሂ ሰላም አሉት። ሰሃቦች ግን ምንም ሊያደርጉት አልቻሉም። ሰላም 2 ቀን አሰሩትና 3ኛው ቀን ላይ ፈቱት። ከፈቱት በኋላ ሄደ። የሆነ ወንዝ ዳርቻ ሄደና ታጠበ። እንዴት ፈታኝ አለ ሙሐመድ። እንደምፈልገው ያውቃል፣ እንደምገለው ያውቃል። ሊገለው እንደነበረ ለሰሃቦች የነገርኩ ነው። በዚህ አጋጣሚ አግኝቶ እኔን የመግደል እድል አግኝቶ በዛው በራሱ በአካባቢው ላይ ደግሞ ተጽዕኖ ያለው እሱ ነው። የፈለገ ነገር ቢሆን እንዴት በነፃነት እኔ ሊለቀ ይቻላል?
በጣም ያጠፋ ሰው ሊገል የመጣ ሰው የግድያ ሙከራ ያደረገ ሰው በትንሹ በፍርድ ቤት ስትሄድ 20 ዓመት ይፈረድበታል አይደለ? ይፈረድበታል እኮ። ሊገልን የመጣን ሰው በነፃነት አብልተው መጠጣት ነብይም መሆን ይጠይቃል። ሁለተኛ ከዛ ሱማማ በጣም ደነቀውና ይሄማ ከአላህ ዘንዳ የተላከ መልእክት ካልሆነ በቀር የሰው ልጅ ነፍስያው እንዲህ ሊያደርግ አይችልም። ለራስ ፍላጎት ተብሎ ይሄ ነገር አይሆንም ማለት ነው። ሱማማ ተመለሰና ሸሃዳ ያዘ። ያ ረሱላላህ እኔ እንደው አንተ ጋር ከመምጣቴ በፊት ዑምራ የማድረግ ነበረ እቅዴና ዑምራ ላድርግ እንዴ አለ። ዑምራ ላድርግ እንዴ? አዎ አድርጋለሁ። አላሁ አክበር። ታሪክ ሊፈጸም ነው። እዚህ ጋር ተመልከቱ። ዑምራ ሊያደርግ ሲገባ ከቁረይሽ ማህበረሰቦች ዘንዳ መካ ተሳደው የሄዱ ስለሆኑ መካ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ቀርቶ ስለ አላህ በብቸኝነት መመስከር ያስገድላል። ምን ያልኳችሁ? ያስገድላል። ሱማማ መካ ሲገባ ለበይክ አላሁመ ለበይክ እያለ ገባ። ይሄ ታሪክ ሆነባቸው። የማን ደፋር ነው እንዲህ የሚያደርገዋል? ከአላህ በቀር በሐቅ የሚመለክ አምላክ የለም። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ እያለ የመጀመሪያ ተልቢያ በኢስላም ታሪክ የመጀመሪያውን ተልቢያ ያደረገው ሱማማ እብን ዑትባ ይባላል። ወደው ሳይሆን በግዳቸው የአላህ ስም ከሱ ውጭ የሚመለክ አምላክ የለም፣ ካንተ ውጭ በሐቅ የሚመለክ አምላክ የለም ብሎ ተክቢያ ያደረገ መካ ገባ። ሰዎች ሁሉ ወጡና ሊገሉት ሆኑ። ከዛ ንጉሶቹ ያውቁታልና መጡና የአዩሃል ቁረይሽ ተባሉ። ይሄ ሱማማ ብን ዑትባ ይባላል። አንድ ሰው የሱማማ ብን ዑትባን ጫፉን የነካ ሰው ቁረይሽ የሚባል ማህበረሰብ ምድር ላይ ቆይ ማለት ነው። መኳንንቶች መጡና ለምን ሲባል ሱማማ ብን ዑትባ የምንበላውን ምግብ ከሱ ነው የምናገኘው፣ የምንጠጣውን ነገር ከሱ ነው የምናገኘው። የእሱን ጫፍ ምን ነካ ከሆነ አጠቃላይ ቁረይሽ ማህበረሰብ ይሞታል፣ በረሃብ ይሞታል፣ ኢኮኖሚ ማዕቀብ ይጣልብናል። እባካችሁ ለራሳችን ብላችሁ ሱማማን አንድ ሰው እንዳይናገረው። ከዛ እዛው አንድ ነገር ነገራቸው። በነቢዩ ሰለላሁ ዐለይሂ ወሰለም እስካላመናችሁ ድረስ አንዲት ቅንጣት ስንዴ አታገኙም አላቸው። ምን አላቸው? ምን አላቸው? በነቢዩ ካላመናችሁ አንዲት ምግብ አታገኙም ከኛ። ከዛስ ወለዚነ የኽሩጁ ሚን ዲያሪሂም እነዛ ከሀገሮቻችሁ የተሰደዱ ሰዎች ይሄን እድል አግኝታችሁ ምን ታደርጋላችሁ እናንተ? ይሄማ በግድ እኔን ሊቀበሉኝ ይገባል። ስለዚህ ሱማማ ብን ማሊክ እንደዚህ አድርጎናል። ምንድነው ማድረጋችን መስለም? ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሌተር ደብዳቤ የብነ አኺ አሉ። የብነ አኺ የወንድማችን ልጅ መሐመድ ሆይ ከዚህ በፊት ምን ነበር ያሉት? ጠንቋይ፣ ሳሂር፣ ገዳይ፣ ነብዩን የተከተለ ይገደል፣ በአጠቃላይ ሁሉ ነገር ይፈጸም